ሰላም ያሬድ፣ ስሜ አስፈላጊ አይደለም፣ ታሪኬ ግን ትልቅ ነው። ስሜ አስፈላጊ አይደለም፣ ዋናው ነገር ከየት እንደመጣሁና ምን እንዳተረፍኩ ነው። ይህ ነገር ስለላ ምናምን ነው እንዴ? በአዲስ አበባ ውስጥ የሚገኝ አንድ ትንሽ ሆቴል ውስጥ አስተናጋጅ ነበርኩ። በየቀኑ በውስጥ ካለው ሀዘን ይልቅ የሚከብዱ ሳህኖች የተሸከሙ ለሰው ፈገግታ ለግስ ነበረ። በአዲስ አበባ ውስጥ የሚገኝ አንድ ትንሽ ሆቴል ውስጥ አስተናጋጅ ነበርኩ። በውስጥ ካለው ሀዘን ይልቅ የሚከብዱ ሳህኖች እየተሸከምኩ ለሰው ፈገግታ ለግስ ነበር። ህይወት ቀላል አልነበረችም። ነገር ግን ስራ ብቸኛ ተስፋዬ ስለነበር ጠንክሬ እሰራ ነበር። እሱን ያገኘሁት እዚያው ነው። እሱም እንደ እኔው አስተናጋጅ ነበር። አይ ቲንክ የፍቅር ታሪክ ይመስለኛል። ተመሳሳይ ዩኒፎርም፣ ተመሳሳይ የድካም አይኖች እና ከትህትና ፈገግታ በስተጀርባ የተደበቁ ተመሳሳይ ህልሞች ነበሩ። በአንድ አካባቢ እንሰራለን። ረጅም ኮሪደሮችን አብረን እንመላለሳለን። በሚያስሄድም አብረን ጠረጴዛ እናስጋለን። መጀመሪያ ላይ ጥቂት ቃላትና አጭር እይታዎችን ብቻ ነበር የምንለዋወጠው። ነገር ግን አንዳንዴ ፍቅር በዝምታ ይጀምራል። ፍቅራችን በሻማ መብራት በምርጥ ጥራት የተገነባ አልነበረም። ፍቅራችን በወጥ ቤት ጀርባ ያለው አቧራማ መንገድ ላይ በ15 ደቂቃ የእረፍት ጊዜ የተፈጠረ ነበር። አንዲት አምቦ ውሃና ቁራሽ ዳቦ የተካፈለን በፕላስቲክ ሳጥን ላይ ተቀምጠን ደካማ እግሮቻችን እናሳርፍ ነበር። እንደዚህ ይለኝ ነበር፣ አንድ ቀን የሰውን ምግብ መሸከም እናቆማለን። አንድ ቀን ዓለመኛን ጣዕም ያውቃሉ። እንስቃለን። ነገር ግን የሆቴል ደቡብ ሲጭብ ድንገት ፈገግታችን አጥፍተን ወደ ትኩሳቱና ወደ ስራችን እንሮጣለን። የእረፍት ሰዓታችን በአንድ ጊዜ እንዲሆን እንጠይቅ ነበር። ውጭ ተቀምጠን በአንድ ብርጭቆ ሻይ እየተጋራን ስለ ደንበኞቻችን እየሳቅን ስለተሻለ ህይወት እናልም ነበር። እነዚያ ጊዜያት አጫጭር ቢሆኑ በደስታ የተሞሉ ነበሩ። በእነዚያ የእረፍት ደቂቃዎች ልቤ እልል ይለኛል። ዓለም ሙሉ የሆነች ያህል ይሰማኛል። ታዲያ በእረፍቶቻችን ጊዜ የምናሳልፋቸው ቆንጆ ጊዜያቶች ውስጥ እርግዝናን አስከተለ። ጉድ መጣ። ሆድ እየታወከ ቁርጭምጭሚት እንደ ድንጋይ አብጦ ላልተገባ ደንበኛ ፈገግ ለማለት ሞክረህ ታውቃለህ? ፊትን በማጨማደድ የህማም ስሜት ማሳየት። ውስጤ ድካምና ጥላቻ ብቻ ነበር ያተረፍኩት። ዳዊት ግን ብርታቴ ነበር። ከባድ የክትፎና የጥብስ ሳህኖችን ቀስ ብሎ ከእጅ እየተቀበለ በቀላል ሳህን ይለውጠኝ ነበረ። በአዲስ አበባ ታይቶ የማይታወቅ ከባድ ዝናብ የጣለበት ቀን ነበር። መንገዱ በጎርፍ ተዘግተዋል። ትዕዛዝ እየተቀበልኩ እያለ እንደ መብረቅ ያህል ህመም ወገቤ መታኝ። ወደኩኝ። ደንበኛው ጮኸ። ዳዊት ግን በቅጽበት በሰው ጭንቅላቴ መሬት ሲያነካ በአየር ላይ ያዘኝ። ወደ ሆስፒታል መሄጃ መንገድ የለም። ሐኪም የለም። በጭቃና በዱቄት ከረጢቶች መሃል በቆርቆሮ ላይ የሚወርደውን የዝናብ ድምፅ እየተሰማ የዳዊትን እጅ ደም እስኪወጣ ድረስ አጥብቄ ያዝኩት። የምሞት መሰለኝ። ዓይንህን ጨፍነ በከባድ መተንፈስ። ነገር ግን በጉድጓዱ በዝናብ መሃል አንድ ለቅሶ ተሰማ። ትንሽዬ ቀጭን ግን ውብ ለቅሶ። ስሟን ትዕግስት አልናት። ምክንያቱም የደረስንበትን ቦታ ለመድረስ ብዙ ትዕግስት ስለሚያስፈልግ። ከዚያ በኋላ መስራት ብቻ ሳይሆን መታገል ጀመረን። 5 ብር ቲፕ ጉርሻ ሳንቀር አጠራቀምን። ምሳ እየዘለን ገንዘብ ቆጠብን። አሰሪያችን በታሪካችን በጽናታችን ተነክተው አከራይተውት የነበረው ቤት ከከተማ ወጣ ያለውን ቤት ተከራይታችሁ የራሳችሁ ቁርስ ቤት ክፈቱ ብለው በመርቃት ሰጡን። ህይወት አሁንም ቢሆን ቀላል አይደለችም። እኛ ግን ማለማችን አናቆም። እኔና የህይወት አጋሬ ጥቂት እያልን ገንዘብ ቆጠብን። በስተመጨረሻም በደከሙ እጆችና በጠነከረ ልብ አንድ ትንሽ ምግብ ቤት ከፈትን። የመጀመሪያ ደረጃችን ስም በመከተልም ትዕግስት ብለን ሰየም ነው። ለደንበኞቻችን የምናቀርበው እያንዳንዱ ሳህን ታሪካችን ይዟል። እያንዳንዱ ምግብ በውስጡ ህመም፣ ፍቅር፣ ትዕግስትና ተስፋ አለው። የአሁኑ ማንነቴ ከቀድሞ በጣም ይለያል። በአንድ ወቅት አስተናጋጅ ነበርኩ። አሁን ግን እናት፣ ታጋይ፣ የንግድ ባለቤት ነኝ። ለወደፊትም እችን ሆቴል አሳድገን ከትዕግስት አልፎ ቀጣይ በሚመጣው ልጅ እንሰይመዋለን። አመሰግናለሁ። ከእኔ ህይወት ብዙ ሰው ይማራል ብዬ አምናለሁ። ቻናልን በደንብ እከታተላለሁ። በርታ፣ በዚሁ ቀጥል። ከዚህ ታሪክ የተማርነው ነገር ቢኖር አንደኛ፣ ፍቅር በችግር ውስጥ እንኳን ይበቅላል። ሀብት አልነበረም፣ ሁኔታ አልነበረም፣ ግን ፍቅር ነበረ። ሁለተኛ፣ ሴቶች ከምታስቡት በላይ በጣም ጠንካራ ናቸው። እርጉዝ ሆኖ መስራት፣ ህመም እያለ እሰራለሁ ማለት፣ ይህ ትልቅ ኃይል ነው። ሶስተኛ፣ መልካም ሰው የአንድ ምስኪን ህይወት ይቀይራል። የሆቴሉ ባለቤት ቢጮህ ኖሮ ይህ ታሪክ እዚህ ጋር አይቀርብም ነበረ። አራተኛ፣ ትንሽ መጀመሪያ አለመናቅ። አንድ ምድጃ፣ አንድ ጠረጴዛ፣ ብዙ ሰሃኖች፣ ነገር ግን ትልቅ ራዕይ። አምስተኛ፣ ስም ታሪክ ሲሆን ይቆያል። ትዕግስት ብለው የሰየሟት ብዙ ታሪክ አለው። ትዕግስት ህይወት። ዛሬ ዌተር ኮንክ ነገ የቢዝነስ ባለቤት መሆን ትችላለህ። ዛሬ ተስፋ ካጣህ ነገ መካሪ መሆን ትችላለህ። አትቁም፣ አትድከም፣ ትንሽም ቢሆን ጀምር። ይህ ታሪክ ካስተማራችሁ ይህን ቪዲዮ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግም እንዳይዘነጋ። ይህ ታሪክ ያስተምራል፣ ህይወቱን ይለውጠዋል የምትሉት ጓደኛ፣ ዘመድ፣ ቤተሰብ ካለ ለእነሱም ሼር ማድረግ እንዳይረሳ። እወዳችኋለሁ።